አሜሪካ ከዚህ ቀደም ወታደራዊ ተቋማት ላይ ታደርግ የነበረው ጥቃት አሁን ወደ ሲቪል መገልገያዎች ማለትም የኤሌክትሪክ ማመንጫዎችና ወሳኝ ድልድይ ላይ ለማዞር ቀነቀጠሮ መቁጠሯን ያሳያል። ትራምፕ በዚሁ ጽሑፋቸው እንዲህ ያለ ነገር ዓለም አይታ አታውቅም በማለት ሁኔታው ምን ያህል አውዳሚ እንደሚሆን አስጠንቅቋል። ይህ ውጥረት መነሻው ማርች 17 2026 ላይ ትራምፕ ለኢራን የሰጡት የ10 ቀን ቀነ ገደብ ሲሆን የሆርሙዝ የባህር መስመር ለዓለም የነዳጅ ገበያ እጅግ ወሳኝ የንግድ መስመር ቢሆንም አሜሪካና እስራኤል የካቲት 21 በኢራን ላይ ጥቃት ከሰነዘሩ በኋላ እንቅስቃሴው ሙሉ በሙሉ ቆሟል። ትራምፕ ለፎክስ ኒውስ በሰጡት ቃል ኢራን በአሁኑ ሰዓት ድርድር ላይ መሆኗን ቢገልጹም በሌላ በኩል ግን ካልተስማሙ ገሃነም ውስጥ ይኖራሉ ሲሉ ተናግረዋል። ውድ ቤተሰቦቻችን ይህንን የዓለም አቀፍ ትንታኔ ስናዘጋጅላችሁ በዋቢነት አልጀዚራንና ቢቢሲን ተጠቅመናል። አስተያየታችሁን በኮሜንት መስጫ ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁም ሰብስክራይብ በማድረግ ወቅታዊ መረጃዎችን ተከታተሉ። ሰብስክራይብ ስለምታደርጉን እናመሰግናለን። ሰላም ቆዩልን።